ጨረቃዎች ይላል። ሁለት ጨረቃዎች ባንድ የምታበሩ አንድ ላይ ስትሆኑ በጣም የምታምሩ ሁለት ወጣቶች ጨረቃ መሳዮች ከዋክብት መሳይ አንጸባራቂዎች የጊዜያዊ ስሜት ያላሸነፋችሁ ጥቃቅን ነገሮች ያላታለሏችሁ ባጉል ስልጣኔ ያልተሸወዳችሁ የዘመኑ ጀግኖች የሥራ ሰው ናችሁ። ለስኬት ታጋዮች ለዓላማችሁ ኗሪ ለትንሽ ለትልቅ ሆናችሁ መካሪ የምትሰሩት ስራ ሁሉን አስተማሪ ተስፋ የማትቆርጡ አርቆ አላሚ የትንሽ ትልቆች ናችሁ አስደማሚ ላሉባልታ ወሬ አንገት ያልደፋችሁ እጅ የማትሰጡ ጠንካራዎች ናችሁ። ለብዙዎቻችን ተምሳሌቶች ናችሁ። ጓደኛ ወዳጆች ሰው የማትንቁ በዙሪያችሁ ላሉት የምትጨነቁ ራስ ወዳድነት ጭራሽም አታውቁ ለላይክና ለቪው የማታስመስሉ በራሳችሁ ዓለም ፏፈሽ የምትሉ ፍቅር በተባለ ስም ያልነገዳችሁ ቁም ነገረኛና እውነተኛ ናችሁ። መቅደም ያለበትን የምታስቀድሙ በደንብ የገባችሁ የፍቅር ትርጉሙ በቃላት ድርደራ ፍቅርን የማትገልጹት ሁሉንም በተግባር የምትተገብሩት ፍቅር በአፍ ሳይሆን ነው የምትኖሩት። ደግሞ ልክ ናችሁ ጥሩ ነው የምትሰሩት በተራ ቃል ሳይሆን ፍቅርን በውን ኑሩት። ለየት ይልብናል የእናንተ እኮ ነገር በሄዳችሁበት እንከተላለን በየገባንበት ሀይሚና ቡርኬ እያልን እንጽፋለን። እስከ ዛሬ ድረስ ብዙ ጥንድ አይተናል አንዱ ቤት እያልን ዞረናል። እንደናንተ የሚሆን አንድ እንኳ አጥተናል። ቅብጠት ጨዋታችሁ እናንተ ይለያል። ይሄ ፈገግታችሁ የሰው ልብ ይገዛል። እንኳን እኛንና ጠላት ያሸንፋል። በንግግራችሁ ቀልባችን ይሳባል። ስነ ምግባራችሁ ሀገር ያስደምማል። ምን ይሻለን ይሆን በሱስ ተይዘናል። እንደው የኔ ነገር ልምድ ሆነብኝ መሰል ምክር ጣል ማድረግ በግጥሞቼ መሃል አይቼ ባላዬ ሰምቼ ዝም አልል መናገሬን አልተው ወደ ኋላ አልል እንደለመደብኝ አንድ ሁለት ልበል። አይቶ የማይገባው ፍቅር የማያቅ ነው። ፍቅር ወሬ ሳይሆን ስሜትን ማንበብ ነው። ፍቅር ካልገባችሁ ልጆቹን ተዋቸው ምን ግራ ያጋባል ሁሉም ግልጽ እኮ ነው። እስኪ አትጠብቁ ወተት ነጭ እኮ ነው እስከምንላችሁ አይታችሁ መረዳት እንደው